ጋዜጠኛ ምህረት ዮሴፍ ከ7 ወራት ቆይታ በኋላ ኢቢኤስ ለቃለች። የለቀቀችበትን ትክክለኛ ምክንያትን በዝርዝር የማቀርብ ይሆናል። በቅርቡ በፋና ላምሮት ያሸናፊዎች አሸናፊ ፕሮግራም ላይ ቪአይፒ እንግዳ ሆና ፊት ለፊት አይተናት እንዴት ብለን ነበር እና መልሱ አሁን ግልጽ ሆኗል። ለበርካታ ዓመታት ያገለገለችበትን ፋና ቴሌቪዥንን ለቃ ኢቢኤስን የተቀላቀለችው ከ7 ወራት በፊት ነበር። ኢቢኤስ ላይ ለመጀመሪያ ጊዜ ከታየች ጀምሮ ነበር በብዙዎች ተወዳጅነትን ያተረፈችው። ምክንያቱ ደግሞ ፋና ቴሌቪዥን ላይ በቆየችባቸው ጊዜያት የፕሮግራም አቀራረቧም ሆነ አመራሯ በጣም ቆንጆ ነበር። እናም ገና ለመጀመሪያ ጊዜ ኢቢኤስ ስትታይ ጀምሮ ነው ተወዳጅነትን ያገኘችው። ምህረት ለ7 ወራት በነበራት ቆይታም በእሁድም በኢቢኤስ ዝግጅት ላይ ጥሩ አቀራረብና ከባልደረቦቿም ጋር ጥሩ መዋሃድ ነበራት። በተለይ የቡና ሰዓት እንግዶቿ ጋር የምታደርገው ውይይት፣ የምታነሳቸው ፍሬ ሐሳቦችና ገለጻዋ በሳልነቷን የሚያሳዩ ነበሩ። ነገር ግን ከነሐሴ ወር አጋማሽ በኋላ የእሁድን በኢቢኤስ ዝግጅቶች ላይ እያየናት አልነበረም። የነሐሴ ወር ሁለቱ እሁዶች ላይም ስለ ጤናው የሚለው ዝግጅት ላይ ብቻ ነው ያየናት። እሱም እንግዲህ ቀደም ተብሎ ተቀርጾ ሊሆን የሚችል ፕሮግራም ነው። ኢትዮፒካ ሊንክ ከምህረት ሰማሁት እንዳለውም ምህረት ኢቢኤስን የለቀቀችው በነጻነት እንደሰራ አልተደረኩም፣ የሥራ ነጻነት የለውም በማለት ነው ብሏል። ቀደም ባለው ስራዬ የሥራ ነጻነት ነበረኝ፣ ለተመልካች እንጂ ላለቃዬ ብዬ አልሰራም። በተጨማሪም ስራዬን እወደዋለሁ፣ አከብረዋለሁ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር የሚሄድ ባለመሆኑ ስራዬን ለመልቀቅ ተገድጃለሁ፣ ነጻነቴን መርጫለሁ ስትል ነግራኛለች ብሏል ኢትዮፒካ ሊንክ። የሚያሳዝነው ደግሞ ምህረት የወቅቱን በብዙ ተመልካች የሚመረጠውን ኢቢኤስን ለመቀላቀል ኮኮብ ከነበረችበትና በፍቅር ለብዙ ዓመታት ከሰራችበት ፋና ቴሌቪዥን ለመልቀቅ በጣም ብዙ መስዋዕትነትን ከፍላለች። በጥቅምት 2017 ዓመተ ምህረት ለፋና ቴሌቪዥን የመልቀቂያ ደብዳቤ ስታስገባ ጣቢያው አለቅሽም ብሏት ከፍተኛ ሀዘን ውስጥ ገብታ እንደነበርም ገልጻለች። ዋና ስራ አስፈጻሚው ፊት በመቅረብም መልቀቂያ ይሰጠኝ ስትል በለቅሶ ጭምር ተማጽና ነው ከፋና መልቀቂያዋን ያገኘችው። እናም ከፋና መልቀቂያዋን ካገኘች በኋላ በቀጥታ ወደ ኢቢኤስ ቤት በመቀላቀል ለ2 ወራት ያህል ቅዳሜን ከሰዓት ላይ ፕሮግራም እንድታቀርብ አብራቸው ከነዮናስ ከበደ ጋር ዝግጅት እንድትመራ ስልጠና ካደረገች በኋላ ነው በድንገት የመቅደስ ደበሳይን ከኢቢኤስ መልቀቅ ተከትሎ እሷን እንድትተካት ነው ለቅዳሜን ከሰዓት ስትዘጋጅ የነበረችው ምህረት እሁድን በኢቢኤስ ፕሮግራም ላይ ያየናት። እናም ምን ትላለች ምህረት? ይሁንና ግን በለቅሶ እባካችሁ አስወጡኝ ብዬ እየተለመንኩ ወጥቼ ኢቢኤስ ብገባም ብዙ ተስፋ ያደረኩበት ኢቢኤስ ቤት እንዳሰብኩት አልሆነልኝም ስትል አብራርታለች። እዚህ ጋር ግን ሊካድ የማይገባው አንድ ሀቅ አለ። እሱም ምንም እንኳን ፋና ቴሌቪዥን እያለችም ታዋቂ ብትሆንም ኢቢኤስ ቤት ከገባችና በኢቢኤስ ቤት ከታየችባት ከመጀመሪያዋ ቀን ጀምሮ ግን እውቅናዋ ከእጥፍ በላይ ጨምሯል። ኢቢኤስ በየጊዜው መነጋገሪያ የሆነና በብዙዎችም የሚታይ የቴሌቪዥን ጣቢያ ነው። ምህረትንም ለወደፊት ስራዎቿ የሚረዳት ተጨማሪ እውቅና እንደሰጣት መካድ አይቻልም። በፋና ቆይታዋ በተለይም በፋና ላምሮት አቅራቢነቷ ነበር በደንብ የምናውቃት። ፋና ላምሮት የቀጥታ ስርጭት በመሆኑ የምህረትን ብቃት የመሰከርንበት ነው። የቃላት አመራረጧ፣ አገላለጿ፣ ካሜራ ፊት ያላት ሞገስ በጣም ልዩ ነበር። ይሄም ኢቢኤስ ቤትም ተከትሏት መጥቷል። በተለይም የቡና ሰዓት ላይ ከእንግዶቿ ጋር ያላት ውይይት፣ ለተነሳው ርዕሰ ጉዳይ የምታደርገው ዝግጅትና የምታነሳቸው ሐሳቦች እኔ በግሌ ያስደምሙኝ ነበር። በአሁኑ ወቅትም በ2017 መጨረሻ ላይ ማለትም ከ7 ወራት ቆይታ በኋላ ኢቢኤስ ለቃ በሸገር ኤፍኤም 102.1 የዓለም ቋንቋ በተሰኘው ዝነኛ የሬዲዮ ፕሮግራም ላይ መስራት ጀምራለች። ሬዲዮ ብዙ እውቅና ባያስገኝም ምህረት የምትወደው ሙያ በመሆኑ እንደሚስማማት አያጠያይቅም። ነገር ግን ከተደራሽነት አንጻር ካየነው ከስክሪን ጋር በፍጹም የሚወዳደር አይደለም። በተለይም እንደ ምህረት ላለ ካሜራ ላይ ገዝፎ ለሚታይ የቀጥታ ስርጭቶችን ዝንፍ ሳይል ያለ ስህተት በብቃት መምራት ለሚችል ሰው ከሬዲዮ በላይ በቴሌቪዥን ስክሪን መታየቱ ከገንዘብ ከጥቅምና ከተለያዩ እውቅናዎች አንጻር ከሬዲዮ ጋር የሚወዳደር አይደለም። ዘመኑ የቪዲዮ ነው ብንል ማጋነን አይደለም። በአንዲት ከ30 ሰከንድ ላልበለጠች ማስታወቂያ ስራ በሚሊዮን የሚከፈላቸው ሰዎች ሞልተዋል። ምንም እንኳን ከኢቢኤስ ሰራተኞቹ ሲለቁ በተለያየ ጊዜ የሚሰጧቸው የተለያዩ ምክንያቶች ጣቢያው ራሱን እንዲፈትሽ የሚጠቁሙ ቢሆንም ከጣቢያው ያገኙት እውቅና ግን ከምንም በላይ የሚበልጥ እንደሆነ ማንም መመስከር ይችላል። ምህረት ኢቢኤስ ቤት ነጻነት አጥቼ ነበር ብትልም በእጥፍ የሚበልጥ እውቅናም ዝና በፋና ቤት ከነበራት ታዋቂነት በላይ ጨምሮላታል። ይሄ ምንም የሚያጠያይቅ ነገር አይደለም። ከብዙ ሰዎች ማስተዋውቋታል። በነገራችን ላይ ምህረት ኢቢኤስን ከለቀቀች በኋላ በአዲሱ ዓመት አብስራ ሚዲያ የተሰኘ የዩቲዩብ ቻናል ላይ መንፈሳዊ ይዘት ያለው ቃለ መጠይቅ ስትመራ አይተናታል። በአዲሱ ዓመት አመስጋኝ እንሁን፣ ለመለወጥ አዲስ ዓመትን መጠበቅ አለብን ወይ በሚል ርዕስ
የኦርቶዶክስ ኮንተንቶችን ያዘጋጀ በማቅረብ የሚታወቀውን ወጣት ኢዮኤል ሀብታሙን ጋብዛ ቆንጆ ውይይት አድርገዋል። እንደተለመደው ምህረት በቆንጆ ሁኔታ ነበር ውይይቱን የመራችው። በርግጥ ከልጅነቷም ጀምሮ ከቤተክርስቲያን ስር ሳትጠፋ በማደጓም ጭምር መንፈሳዊ ህይወቷ ላይ ጠንካራም ነች እና ከዚህ በኋላም ልክ ከዚህ በቀደም ኢቢኤስን እንደለቀቁት እንደነ ራኬብ እንደነ ሃና ዮሐንስ እንደነ መቅደስ ደበሳይ የዩቲዩብ ቻናል ከፍታ ፖድካስቶችና ልዩ ዝግጅቶችን የማድረግ እቅድ ይኖራት ይሆናል። ደግሞ ቢኖራትም ስኬታማ እንደምትሆን ጥርጥር የለኝም። ፋና ቤት ከፋና ላምሮት ዝግጅት መሪነት በተጨማሪ የምትሰራቸው ዶክመንተሪዎች ልዩና የሚያፈዙ ነበሩ እና የዩቲዩብ ቻናል ለሷ ውሃ እንደመጠጣት ቀላል እንደሚሆንላት ግልጽ ነው። ይህ አዲስ ዓመት ላይ ያቀረበችው ያልኳችሁ የዩቲዩብ ፕሮግራም ግን ተጋብዛ ያቀረበችው ማለትም እንደ ተጋባዥ ጋዜጠኛ ሆና ያቀረበችው ፕሮግራም እንጂ የራሷ የዩቲዩብ ቻናል አይደለም። ወደፊት አሁን ከምትሰራው የሬዲዮ ዝግጅት ውጪ ዩቲዩብ ላይም እንደምናያት ተስፋ አደርጋለሁ። ነገር ግን ምናልባት የኢቢኤስ ቤት ለሷ አልተመቻት ይሆናል። የዝግጅት ሁኔታው ከፋና ቴሌቪዥን በጣም የተለየ ሆኖባት ከለመደችው ወጣ ያለ እንዲሁም ከምትፈልገውም ለየት ያለ ሆኖባት ሊሆን ይችላል። ነገር ግን መሞዳሞድ ያለችው ለኔ አልተስማማኝም ቃሉ። መሞዳሞድ ማለት ምንድነው? መሞዳሞድ ሲባል ብዙ ነገሮች ሊነሱ ይችላሉ። እንደ ጋዜጠኛ ለዛውም ደግሞ እንደሷ ላለ ቃላቶችን አሳምሮ መናገር ለሚችል ጎበዝ ጋዜጠኛ ቃላት መምረጥ ነበረባት። መሞዳሞድ ሲባል በብዙ አውድ ሊፈታ ይችላልና ምን ማለት ነው? ላሉት ቀሪ የኢቢኤስ ዝግጅት መሪዎች ለጋዜጠኞችስ ምን አይነት ስም ለመስጠት ነው? መሞዳሞድ የሚለው ቃል አልተመቸኝም። ብዙዎች ተለውጠውበት ወጥተዋል ኢቢኤስን ቤት። በዛውም ልክ ደግሞ ሲወጡም ብዙ ነገሮችን ያሉ አሉ። ነገር ግን እኔ የማደንቀው እንደነ ሊያ ሳሙኤል እንደነ ናፍቆት አይነቱን ነው። ሲወጡ አመስግነው ነው የወጡት። ማመስገን ላይ ተጠበቅባቸው ይችል ይሆናል። ነገር ግን ቢያንስ መጥፎ ነገር ስለ ጣቢያው አልተናገሩም። ይሄ ብልጥነታቸውን ያሳያል። ምክንያቱም ነገ ከነገ ወዲያ በስራ አጋጣሚ ከማን ጋር እንዴት እንደምትገናኙ እንደምትገጣጣሙ አይታወቅምና በቃ ኢቢኤስን ለቅቄያለሁ። እኔ እንደዚህ አይነት ፕሮግራሞች መስራት ፍላጎት ያልነበረም። ስለዚህ ለምፈልገው ወይም ደግሞ አላማዬ ብዬ ላይ ያስኩት ወደፊት ለምሰራው ደስ ለሚለኝ ስራ ስል ኢቢኤስን ለቅቄያለሁ ማለት ትችል ነበር። በዚህ ልክ መሞዳሞድ ካለቃ ጋር ነፃነት እንደዚህ ሆኖ ምናም ማለት አይተበቅባትም ነበር። ልክ ልትሆን ትችላለች ሐሳቡ እዚህ ጋር ያዙልኝ። ነገር ግን ለወደፊት ካላት ምክንያቱም ሚዲያ ነው። ነገ በስራ አጋጣሚ ከተለያዩ ሰዎች ጋር ልትገናኝ ትችላለች። ይሄው እነ ሊያ ሳሙኤል የቴሌቪዥን ጣቢያ ከፍተዋል አይደለ? ነገ በየስብሰባዎች ይገናኛሉ። ብዙ ስራዎችን አንድ ላይ ሊሰሩ ይችላሉ ከኢቢኤስ ቴሌቪዥን ጋር። እድላቸውን አልዘጉትም። ሰሞኑን በመጥፎ አላነሱም። እናም ምህረት እዚህ ጋር ተሳስተሻል ብዬ አስባለሁኝ። ምክንያቱም ልክ አላደረግሽም። እውቅናን አስገኝቶልሻል። ከዛ ደግሞ ተከፍሎሽም ነው ስትሰሪ የነበረው፣ በነፃ አልነበረም። እናም በዚህ ልክ በተለይ መሞዳሞድ ያልሽው አገላለጽ ልክ ነው ብዬ አላስብም። ምንም እንኳን ያልተመቹሽ ነገሮች ቢኖሩም ማለት ነው። በብልጠት ላንቺ ስል ነው ይሄንን ምልሽ። በብልጠት ቀስ ብለሽ ስላልተመቸኝ የሆኑ ያልተመቹኝ ነገሮች ስላሉና እኔ መስራት የምፈልገው ጋር የሚገናኝ ስላልሆነልኝ ለቀቅ ያለው ብትይ መብትሽ ነበረ። ካለቃ ጋር መሞዳሞድ ይጠይቃል ያልሽው አገላለጽ አልተመቸኝም። መሞዳሞድ ምክንያቱም በብዙ ነገር ሊፈታ ስለሚችል አውዱ ብዙ ስለሆነ ማለት ነው። አንቺ በጣም ጎበዝ ጋዜጠኛ ነሽ። ፋና ላይ በጣም በምርጥ ሁኔታ ነበር ዶክመንተሪዎችን ስታዘጋጅ የነበረው፣ ዝግጅቶችን ስትመሪ የነበረው፣ የቀጥታ ስርጭቶችን ስትመሪ የነበረው፣ የመድረክ ስራዎችን ስትመሪ የነበረው። ነገር ግን የቃላት እንትንሽ ላይ በተለይ ከሆነ መስሪያ ቤት ጋር ወይም ከሆነ ድርጅት ጋር ሰርተሽ ስትወጪ እሱ እንዲ ነው ለማለት በተለይ ደግሞ የምትመርጫቸውን ቃላቶች ብታስተካክይ ጥሩ ነው የሚል ምክር አለኝ። ሰው ዞሮ መች እንደሚገናኝ አይታወቅምና አብረሽ ልትሰሪ የምትችባቸውን ስራዎችንም ትገያቸዋለሽ። ስለዚህ ጥንቃቄ ማድረግ አስፈላጊ ነው ብዬ አምናለሁ። ኢንዱስትሪው በጣም ጠባብ ነው ሰርክሉ። አንዱ ስትሄዱ ካንዱ ጋር አንዱ ስትሄዱ ካንዱ ጋር ያገናኛቸዋል እና ያ ላንቺም ስም ጥሩ አይደለም ለወደፊትሽምና መሞዳሞድ ያልሻት ቃልን ይዘሽ ይቅርታ ብትጠይቂ እላለሁኝ ኢቢኤስን። በተረፈ መልካም እድል እመኝልሻለሁ።